የተለያዩ ምንጮች እንዳሳወቁት ከሆነ ቲክቶከሮች በአሁን ሰዓት መፈታታቸው ታውቋል። ሚጣ አዶናይ ተፈታ። ማርያምን በይ እግዚአብሔርን የተፈታ ይብርሽና። እንዴት ናችሁ ቤተሰቦች? አዲስ የተሰማ ነገር አለ። ይህ ምንድነው? ቲክቶከር አዶናይና ቲክቶከር ጃኒ ወይም ስመኝ ገብሩ ከስር ተፈተዋል። ከጥቂት ቀናት በፊት በፌዴራል ፖሊስ ቁጥጥር ስር የነበሩ ቲክቶከሮቹ እንደተፈቱ ታውቋል። ይህንንም አስመልክቶ ቤተሰብ ዘመድና ጓደኞቻቸው የእንኳን ደስ አላችሁ መልእክት ሲያስተላልፉና በአካልም ተገኝተው እንኳን ደስ አላችሁ ሲሏቸው ተመልክተናል። አዶናይ ወንድሜ እንኳን ለቤቱ አበቃን። ቤቱ ገብተን ደግሞ እናየዋለን። ወጣቱ ቲክቶከር አዶናይና ወላጅ እናቱም ተቃቅፈው ሲያለቅሱ የሚያሳይ ቪዲዮ በስፋት በማህበራዊ ሚዲያ እየተንሸራሸረ ነው። የአዶናይ አድናቂዎችና አዶናይ ስሙ ሲነሳ አብሮ ስማቸው የሚነሳውም ዲቻ ቮይሶችና ታዳጊ ነፃነትም በደስታ ሲቃ ሲቦርቁ የተመለከትነው ጉዳይ ሆኗል። በእስር ቤት እያለ የተከታዮቹ ቁጥር 4 ሚሊዮን እንደገባ የተነገረው ወጣቱ ቲክቶከር አዶናይ በሚመጡት ቀናቶችም አዲስ ነገር ይዤ እመጣለሁ ማለቱ እየተሰማ ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ በመጀመር አግዙኝ እያልኩ እስቲ እንከታተለው። አዶናይ ወንድሜ እንኳን ለቤቱ አበቃን። ቤቱ ገብተን ደግሞ እናየዋለን። ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ለምስጋና ስላሰባሰብከን እግዚአብሔር That's it.